ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት አደርሶን በዚህ ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን ለተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ የእኛን ሞት ወስዶ የእሱን ሕይወት ሰጠን በሚል ርዕስ ይሆናል። የመጀመሪያ ቀን እንደመሆኑ በአጭር ደቂቃ ነው የምንመለከተው። ዕለቱ ዓርብ ስለሆነ በቤተ ክርስቲያናችን ሁልጊዜም ነገረ ክርስቶስ የሚታሰብ የሚነገር መሆኑ ይታወቃል፣ አይቋረጥም። ነገር ግን ደግሞ ዓርብ በተለየ ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ቤተ ክርስቲያን እያሰበች የምትውልበት የምታድርበት ነውና ስለዚህ ከዕለቱ ሳንወጣ በዕለተ ዓርብ ከምናደርሰው ውዳሴ ማርያም የወሰድኩት ቃል ነው። ዘዚአነ ሞተ ነሳ ወእንቲሃሁ ሕይወተ ወሀበነ፣ የእኛን ሞት ወስዶ የእሱን ሕይወት ሰጠን ይላል። ውዳሴ ማርያም በራሱ ወንጌል እንደሆነ ነገረ ክርስቶስም እንደሚሰበክበት መድኃንም የሚሰበክበት እንደሆነ እያሰብን እንድንጸልይ ለማሳሰብም ያህል ነው። በተለይ ደግሞ አሁን በዚህ ወቅት ያለንበት በቤተ ክርስቲያናችን ስያሜ መሰረት አስተምህሮ ተብሎ ይጠራል። አስተምህሮ ማለት ልመና ማለት ነው፣ ጸሎት ማለት ነው እና ከምንጸልየው ጸሎት አንዱ ይሄ ነው። በዕለቱ ውዳሴ ማርያም ዓርብ ጠዋት እንግዲህ ዛሬ ጠዋት ጸልያችሁ የወጣችሁ ይህንን ክፍል ታገኙታላችሁ፣ ሁለተኛ ክፍል ላይ ማለት ነው። የዓርብ ውዳሴ ማርያም ሲጀምር ቡርክት አንቲ እምአንስት ብሎ ይጀምራል። ከሴቶች መካከል የተባረክሽ ነሽ ይላል። እስኪ በሉ ከሴቶች መካከል በሉ የተባረክሽ ነሽ። ስትገቡ ተመልክታችሁት ከሆነ ፖስተሩ ላይ የተጻፈው ቃል የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ማርያም ሆይ ከሴቶች መካከል የተባረክሽ ነሽ የሚለው ቃል ተጽፏል። የእኛን ፎቶ ትታችሁ የተጻፈውን ቃል እያያችሁ የእግዚአብሔርን ቃል እያሰባችሁ የእመቤታችን የቅድስት ድንግል ማርያም ክብር እያሰባችሁ ትገባላችሁ ማለት ነው። የእመቤታችን አማላጅነት ከሁላችን ጋር ይሁን። የዓርብ ውዳሴ ማርያም ማለት ሰው የተፈጠረው ዓርብ ነው። የመጨረሻው ድንቅ የሚባለው ውብ የሚባለው ፍጥረት የተፈጠረው በዕለተ ዓርብ ነው። እግዚአብሔር ፍጥረቱን ላይ ጥበቡን ያሳየበት ድንቅ ነገርን የገለጠበት የሰው ልጅ ነው። መለኮታዊ ቅዱ የተቀመጠበት ምስጢረ ሥላሴ የተነገረበት የሥላሴ መልክ የታየበት የእግዚአብሔር መልክ የታተመበትና የእግዚአብሔር ክብር ገዥነት ንጉስነት የተገለጠበት የሰው ልጅ ነው እና ሰው ደግሞ የተፈጠረው ዕለተ ዓርብ ላይ ነው። እንደሚታወቀው ደግሞ የወደቀው ዕለተ ዓርብ ላይ ነው። ዕፀ በለስን የበላው ዕለተ ዓርብ ላይ ነው። ወደ ገነት የገባው በዕለተ ዓርብ ነው። የወጣው በዕለተ ዓርብ ነው። እንደገና የተመለሰው በዕለተ ዓርብ ነው። ክርስቶስ የሞተው እንደምታውቁት በዕለተ ዓርብ ነው እና ይሄ ዓርብ የታሪካችን መነሻ የታሪካችን መጀመሪያ የመታደሻችን የመሰራታችን እንደገና መፈጠራችን ታሪክ የተጻፈበት የረቀቀበትና የጸደቀበት ነው ዕለተ ዓርብ ማለት እና ውዳሴ ማርያምን ቅዱስ ኤፍሬም ሲጀምረው ቡርክት አንቲ እምአንስት ብሎ የጀመረበት ምክንያት ይሄ ነው። እንግዲህ ነገ ወዲያ ነገረ ማርያምን እንመለከታለን። የእመቤታችን የቅድስት ድንግል ማርያምን ማንነት፣ ቅድስና፣ ንጽህና ተናግሮ የሰው ልጅ እንዴት ወደ ቅድስና እንደመጣ ይናገራል እና በዚያ አንቀጽ ነው እንግዲህ እንዴት እንደመጣን ዋና ሀሳቡን ሲናገር ዘዚአነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ወስዶ የእሱን ሕይወት ሰጠን ይላል። እስኪ በሉ የእኛን ሞት በሉ ወስዶ የእሱን ሕይወት ሰጠን። የእኛን ሞት ወስዶ በሉ የእሱን ሕይወት ሰጠን። የእኛን ምናችንን ወሰደን? የእሱን ምኑን ሰጠን? ሕይወቱን ሰጠን። በዚህ በዘመን አስተምህሮ አባቶቻችን የነቢያትን ጸሎት የነቢያትን ልመና የሚገልጡበት አንድ አገላለጥ አላቸው። ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ በአንቀጸ እምነት ስለ እምነት በተናገረበት አንቀጽ በስፋት የነቢያትን የብሉይ ኪዳንን ቅዱሳን የብሉይ ኪዳኑ ሰዎች መንከራተት በገለጠበት የእኛ መተርጉማን ነቢያትን የክረምት ገበሬ ሐዋርያትን ደግሞ የበጋ ገበሬ ብሎ ይጠሯቸዋል። ነቢያት የሚባሉት 5500 ዘመን የነበሩ የክርስቶስን መምጣት ወደፊት ይመለከቱ የነበሩ ጨለማ ውስጥ የነበሩ ግን የብርሃንን ጭላንጭል ያዩ የነበሩ ፈኑ እዴከ ማርያም
ከአርያም እጅህን ላክ፣ ጽድቅህንና እውነትህን ብርሃንህን ላክልን እያሉ ይለምኑ የነበሩ ናቸው ነቢያት። ያ 5500 ዘመን የፍዳ ዘመን፣ የባርነት ዘመን፣ የጭንቅ ዘመን፣ የጨለማ ዘመን፣ የሞት ዘመን፣ የስቃይ ዘመን እየተባለ ነው የሚጠራው። በጣም ደግሞ አስደናቂው በዚያ የስቃይ ዘመን፣ የጨለማ ዘመንና የሞት ዘመን ነቢያት ጸሎት አላቋረጡም፣ ምልጃ አላቋረጡም፣ መስዋዕት መቅረብ አላቋረጡም፣ ሱባኤ መቁጠር አላቋረጡም፣ ተስፋውን መስጠት አላቋረጡም፣ ትንቢታቸውን መናገር አላቋረጡም፣ አገልግሎታቸውን አልተውም። የፍየል ሌጦ ለብሰው ቆዳ ለብሰው ዓለም ስላልተገባቻቸው ፍርኩታ ለፍርኩታ በረሃ ለበረሃ እየተንከራተቱ ከሩቅ እያዩ እጅ እየነሱ እየተሳለሙት አረፍተ ዘመን እስኪገታቸው ድረስ አገልግሎታቸውን አላቋረጡ እና ነቢያት እንዲህ አስተምረው እንዲህ መክረው እንዲህ ትንቢት ተናግረው ራሳቸው ጎመን ነበር። የበጋ ገበሬ የሚባሉት ሐዋርያት የበጋ ገበሬ ሲያርስ ቢውልም እንኳን ማታ ሲመለስ የሚቀርብለት ጥሩ ላት አለው። ሲወጣም ጥሩ ስንቅ ይዞ ይወጣል፣ ምሳ ይዞ ይወጣል፣ ቁርሱን በልቶ ይወጣል። ወደ ቤቱ ሲመለስ መክሰስ ይቀርብለታል፣ ቆሎ ይቀርብለታል፣ ሚጠጣው ጠላው ይጠመቅለታል፣ ጥሩ ራት ይቀርብለታል፣ እግሩን ይታጠባል፣ ደስ ይለዋል፣ ትንሽ ረፍትም ያደርጋል። እና የበጋ ገበሬ በጎተራው እህል ስላለ አይቸገርም፣ አይራብም፣ አይጠማም፣ ብዙ ስራም አይበዛበትም፣ ብዙ ስቃይም አያይም። የበጋ ገበሬ እንደሱ ነው። ሐዋርያትም እንዲህ ናቸው። የበጋ ገበሬ ተብለው የሚጠሩበት ምክንያት በጎተራቸው እህል አለ። ቁርስ በልተው መውጣት ይችላሉ፣ ምሳ መብላት ይችላሉ፣ ስንቅ መያዝ ይችላሉ፣ ራሳቸውን መብላት ይችላሉ። አሁን እንዲህ ሲባል ሐዋርያት የግድ ቁርስ ይበላሉ ምሳ ይበላሉ ማለት አይደለም። ነገር ግን አረቦን አላቸው፣ ጸጋ አላቸው፣ ክብር አላቸው፣ ስልጣነ ክህነት አላቸው፣ ሥጋ ወደሙ አላቸው፣ መቅደስ አላቸው፣ ቤተክርስቲያን አላቸው፣ ተስፋ አላቸው። ምክንያቱም ክርስቶስ ሞቶላቸዋል፣ ተሰቅሎላቸዋል። የሚናገሩለት ጌታ የተዳሰሰ ጌታ ነው። በመስቀል ላይ ራሱን የከፈለ ጌታ ነው። የሚዳሰስ የሚጨበጥ የሚነገር ታሪክ አላቸው። ስለዚህ ሐዋርያት የበጋ ገበሬ ይባላሉ። የበጋ ገበሬ ከጎተራው እህል እንደማያጣ ሐዋርያትን የሚያስተምሩት አያጡ። ወደፊት የሚመጣውን አይደለም ሐዋርያት የሚናገሩት፣ የሆነውን ነው የሚናገሩት። የተዳሰሰውን የተጨበጠውን በመስቀል ላይ የተከፈለውን ዋጋ የተቆረሰውን ሥጋ የፈሰሰውን ደም እሱን ነው የሚናገሩት። በዚህ ምክንያት ሐዋርያት የበጋ ገበሬ ተብለው ይጠራሉ። የበጋ ገበሬ የሚበላው እንደማያጣ ሁሉ ሐዋርያትም ሥጋ ወደሙ አላቸው፣ የሚበሉት ራት አላቸው። ሲመለሱ አስተምረው ሲመለሱ በነፍስ ወደ ገነት ይገባሉ። ሐዋርያት ሲመለሱ ጸጋ ይቀበላሉ፣ ዋጋ ይሰጣቸዋል። የመሰከሩበት፣ ያስተማሩበት፣ ያሳመኑበት፣ ያቆረቡበት፣ ያጠመቁበትን ዋጋ ከጌታ ይቀበላሉ። ይህ ብቻ ሳይሆን የሚያስሩበትና የሚፈቱበት ስልጣን አላቸው። ያው በምድር ላይ የሚሰራ ብቻ ሳይሆን በምድር ያሰራችሁት በሰማይ ምን ያለ ይሆናል፣ የታሰረ ይሆናል። በምድር የፈታችሁት በሰማይ ምን ያለ ይሆናል፣ የተፈታ ይሆናል የሚል ስልጣን አላቸው። ነቢያት ግን ይሄ ስልጣን አልነበራቸው። በምድር ያሰሩት በሰማይ እንዲታሰር፣ በምድር የፈቱት በሰማይ እንዲፈታ ይህ ስልጣን ለብሉይ ኪዳን ሰዎች አልተሰጣቸው። ስለዚህ ነቢያት ምን ይባላል? የክረምት ገበሬ ተብሎ ይጠራሉ። የክረምት ገበሬ ጠዋት ሲወጣ ቁርሱ ሳይበላ ይወጣል፣ ባዶ ሆዱን ይወጣል፣ ምሳ አይይዝም። ለምን? እህል የለም። ምክንያቱም ሰኔ ላይ ተዘርቷል፣ ግንቦት ላይ ተዘርቷል፣ ጎተራው ባዶ ነው። ስለዚህ የሚይዘው ስንቅ የለው። ጾሙን ይወጣና ጾሙን መውጣቱ ባዶ ሆዱን መውጣቱ ብቻ ሳይሆን ከላይ ዝናብ እየፈሰሰበት ከታች ጭቃ እያንሸራተተው ድንጋይ ላይ እየወደቀ በጭቃ የተሰወረ እሾህ እየወጋው በጭቃ የተሰወረ ድንጋይ እንቅፋት እየመታው ጾሙን መከራውን እያየ እየተሰቃየ ይውላል። ሲመለስስ ራት የለም። ጎመን ነው የሚቀርብለት፣ ቅጠል ነው የሚቀርብለት። እንጀራ አይደለም የሚቀርብለት፣ ቆሎ አይደለም የሚቀርብለት፣ ዳቦ አይደለም የሚቀርብለት፣ የሚያጠግብ ነገር አይደለም የሚቀርብለት። ቅጠል ተቀቅሎ እሱ ነው ራት የሚቀርብለት። የክረምት ገበሬ የሚባለው እንደሱ ነው። ነቢያት የክረምት ገበሬዎች ተብሎ ይጠራሉ። ለምንድነው የክረምት ገበሬዎች የሚባሉት ብባል ራታቸው ጎመን ነው። ራታቸው ጎመን ነው ማለት ነው። ራታቸው ሲኦል ነው። ራታቸው መቀቀል ነው። ራታቸው ወደ ሲኦል መውረድ ነው ፍጻሜያቸው ማለት ነው። ክርስቶስ እስኪመጣ ድረስ፣ ክርስቶስ እስኪገለጥ ድረስ፣ አዲስ ኪዳን እስኪመጣ ድረስ፣ ገነት እስክትከፈት ድረስ ሲኦል ዝግ ስለነበረ፣ ሲኦል ክፍት ስለነበረ፣ ገነት ዝግ ስለነበረ ነቢያት ትንቢት ተናግረው በአካለ ነፍስ ወደ ሲኦል ይወርዳሉ። ምንም እንኳን በሲኦል የእግዚአብሔር እጅ እንደ ድንኳን ሆናላቸው ከመከራና ከስቃይ የምትከልላቸው ቢሆንም ነገር ግን ትንቢት ተናግረው ወደ ሲኦል ይወርዱ ነበር። ራታቸው ጎመን ነበር።
በሩቅ አይተው ይሳለሙት ነበር እንጂ ነቢያት እጃቸው ላይ የሚጨበጥ ተስፋ አልነበራቸው። ነቢያት በዛ ስቃይ ሆነው ይጸልዩ ከነበረ፣ ነቢያት በፍዳ ውስጥ ሆነው ይማልዱ ከነበረ፣ መስዋዕት ያቀርቡ ከነበረ፣ ተስፋ የማይቆርጡ ከነበረ እኔና እናንተ በብዙ ነገር ተስፋ የምንቆርጠው ለምንድን ነው? ጸሎት ለማቅረብ፣ ልመና ለማቅረብ፣ ምልጃ ለማቅረብ፣ ምህላ ለማድረስ ብዙ ነገሮችን እንደ ችግር እንደ መሰናክል የምናያቸው ለምንድን ነው? ከእነሱ በላይ እኮ መከራ አልተቀበልንም። ለእነሱ ያለ መከራ አላገኘንም። እነሱ ተንከራተዋል። ቅድም እንዳልኩት የፍየል ሌጦ ለብሰው ተንከራተዋል። በምድረ በዳ ተንከራተዋል። ትንቢት እየተናገሩ ወደ ሲኦል እንደሚሄዱ እያወቁት ክርስቶስ የሚገለጥበት ጊዜ ገና እንደሆነ እያወቁ አረፍተ ዘመን እየገታቸው በሩቅ እየተሳለሙ፣ በየት እየተሳለሙ? በሩቅ እየተሳለሙ ገና በርቀት እያዩ እኛ ብዙ ነገሮች ከኛ ሩቅ ከሆኑ እንዘናጋለን። ብዙ ነገር ቅርብ ሆኖልን እዚህ ሆኖልን መጠቀም አንችልም። ደጃችን ሆኖ በራችን ላይ ሆኖ እግራችን ውስጥ ሆኖ አፍንጫችን ስር ሆኖ ማንጠቀማቸው በጣም ብዙ ነገሮች አሉ። በዚህ ዘመን እጃችን ላይ ያሉ በጣም ብዙ ነገሮች አሉ። ነቢያት ሞት እየከለከላቸው፣ ሞት እየገታቸው፣ አረፍተ ዘመን እየከለከላቸው እየገታቸው በሩቅ እያዩ እየተሳለሙት ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ቁጥር 13 ላይ እንደተናገረው ርሑቅሰ ርእይዋ ወተአምኅዋ፣ ከሩቅ አይተው ተሳለሟት ይላል። ከሩቅ አይቶ መሳለም መልመድ ያስፈልጋል። አይደለም መቅረብ፣ አይደለም ደጃችን ያለው፣ አይደለም በራችን ያለው፣ ሩቁን እንኳን ማሰብ ያስፈልጋል። ሩቅ ምንድነው? ሰማይ። ሩቅ ምንድነው? ገነት። ሩቅ ምንድነው? መንግሥተ ሰማያት። ሩቅ ምንድነው? ሕይወት። ሩቅ ምንድነው? መንፈሳዊነት። ሩቅ የሚመስለው ምንድነው? ንስሐ። ሩቅ የሚመስለን ነገር እሱን ማሰብ ያስፈልጋል። ማድረግ የማንችለው የሚመስለንን ነገር እሱን በተግባር ማሳየት ያስፈልጋል። ሩቅ ከማቀድ፣ ሩቅ ከማየት አሁን ማድረግ፣ ዛሬ መዳን፣ ዛሬ መወሰን፣ ዛሬ ንስሐ መግባት፣ ዛሬ መቁረብ፣ ዛሬ መማር፣ ዛሬ መመለስ፣ ዛሬ መለወጥ፣ ዛሬ መታደስ፣ ዛሬ ከእግዚአብሔር ጋር መወሰን፣ እሱን ማሳየት ያስፈልጋል። ነቢያት ስላልደረሱበት ነው በሩቅ የሚያዩት። በሩቅ የሚሳለሙት ገና ስለሆነ ግዴታ ስለሆነ ዘመኑ እስኪደርስ ድረስ የግድ መቆየት ስላለባቸው በሲኦል ራሳቸው ጎመን ነው ነቢያት። በዚህ ምክንያት ነቢያት የክረምት ገበሬ ተብለው ይጠራሉ። አባቶቻችን ይቀጥሉና እንዲህ ይላሉ። ነቢያትን አበይት ነጌያት ብለው ይጠሯቸው። አበይት ነጌያት ማለት ትልልቅ ዝሆኖች ማለት ነው። እስኪ በሉ ትልልቅ በሉ። ዝሆኖች። ትልቅ ዝሆን የሚባል አለ፣ አብይ ነጌ የሚባል። የኛ ሊቃውንት አብይ ነጌ ብለው ይጠሩታል። አብይ ማለት ትልቅ ማለት ነው። ነጌ ማለት ዝሆን ማለት ነው። እና ይሄ ትልቅ ዝሆን ረፍት ሲፈልግ ዝሆን በጣም እያረጀ ሲሄድ አካሉ እየጠነከረ ሲሄድ እግሩ አይታጠፍም፣ አይዘረጋም ወርቹ። ስለዚህ መተኛት አይችልም። ዝሆን ተኝቶ ለመነሳት ይቸገራል። እዛው ያለበት ሆኖ ይጥመለመላል፣ ይንከባለላል እንጂ እግሩ ስለማይታጠፍ ስለማይዘረጋ መሬት ስለማይቆነጥጥለት ከወደቀ መነሳት አይችልም ዝሆን። ስለዚህ ምን ያደርጋል? ረፍት ሲፈልግ ግንድ ሂዶ ይደገፋል እና ግንዱ ላይ ይተኛል። በተፈጥሮ በደመ ነፍስ የሚያደርገው ደሱ እና ዝሆኑን ጥርሱን የሚፈልጉ ቆዳውን የሚፈልጉ ዝሆኑን መግደል የሚፈልጉ አዳኞች ምን ያደርጋሉ? ዝሆኑ የሚደገፈውን ዛፍ ይሄዱና በመጥረቢያ ይቆርጡታል፣ ይከረክሩታል። ነገር ግን ግንዱ ከመቆረጡ በፊት ትንሽ ሲቀር ይተውትና እንዳይጠረጠር ጭቃ ይለስኑታል፣ ጭቃ ያደርጉበታል፣ አፈር ያደርጉበታል። ያ ዝሆን ትልቁ ዝሆን ያረጀው ዝሆን መደገፍ ሲፈልግ ማረፍ መተኛት ሲፈልግ ይሄድና ትልቁን ዛፍ እንደ ቀድሞ መስሎት ሂዶ ይደገፈው። ስለተከረከረ ዛፉን ሲደገፈው የዝሆኑ ክብደት ዛፉን ይጥለዋል። ስለተከረከረ ዝሆኑ ባለበት ይወድቃል። ከዛ መነሳት አይሆንለትም። መነሳት ስለማይሆንለት በወደቀበት ሆኖ ጩኸት ያሰማል። እኔ ጩኸቱን እነዚህ አበይት ነጌያት የሚባሉት ትልልቆቹ ዝሆኖች የእሱ እኩያ ያረጁት ዝሆኖች ድምፁን ይሰሙና በደመ ነፍስ የእሱን ድምፅ ሰምተው እሱ ወዳለበት ይሄዳሉ። ሲያዩት ተንበልብሎ ወድቋል። ማስነሳት አይሆንላቸው። ምክንያቱም የእነሱ ሞርቻቸው የጸና ነው፣ አይታጠፍም፣ አይዘረጋም። ስለዚህ ምንድን ነው የሚያደርጉት? ከበውት ይጮሃሉ፣ እየዞሩት ይጮሃሉ፣ ድምፅ ያሰማሉ። በሌላ አነጋገር ይጣራሉ። ሶስተኛ ዝሆን አለ፣ ውርዙ ነጌ የሚባል ወጣት ዝሆን የሚባል ልጅ እግር ዝሆን የሚባል። ይሄ ውርዙ ነጌ የሚባለው እንደነሱ ወርቹ ያልጸና ነው፣ ፍሌክስብል ነው። ይታጠፋል፣ ይዘረጋል፣ ይታዘዝለታል። የእነሱን ጩኸት ይሰማና የእነሱን የጩኸት ድምፅ ተከትሎ ወደ እነሱ ይመጣል። ሲያይ ትልቁ ዝሆን ወድቋል። ከዛ በርከኪልና ወርቹ እግሩ ስለሚታጠፍለት ስለሚዘረጋለት በርከኪልና እምቢያውን ከእምቢያው ኩምቢውን ከኩምቢያው አግብቶ
እግሩን ከእግሩ ጋር አገናኝቶ በርከክ ብሎ ቆልፎ አፈፍ አድርጎ ያስነሳው። ይሄ ምሳሌ ነው። አባቶቻችን ይገልጣሉ። ነቢያት እንዴት በብሉይ ኪዳን እንደነበሩ ማሳየት የሚችል ይሄ ትልቁ ዝሆን የሚባለው የአዳም ምሳሌ ነው። አብይ ነገ የሚባለው ትልቁ ዝሆን የሚባለው ያረጀው ዝሆን የሚባለው ይሄ ወርቹ ማይታጠፍ ማይዘረጋ የጸና የሚባለው እሱ የአዳም ምሳሌ ነው። ዛፉ ደግሞ የዕፀ በለስ ምሳሌ ነው። ዛፉ የምን ምሳሌ ነው? የዕፀ በለስ ምሳሌ ነው። አዳኞቹ የአጋንንት ምሳሌ ናቸው። አዳኞቹ የሰራዊተ ዲያብሎስ ምሳሌ ናቸው። አዳኞቹ የሰራዊተ ሰይጣናት ምሳሌዎች ናቸው። አዳኞቹ የክፉ ሰዎች ምሳሌዎች ናቸው። እነዚህ ክፉ ሰዎች አሉ፣ ምክር የሚመክሩ ግንዱን ይከረክሩና እንዳይጠረጠር ጭቃ ይቀቡታል። አዳኞቹ መጥተው እንደ ወትሮ መስሎ ሂዶ ይደገፈዋል፣ ይዞት ይወድቃል። ሲደገፈው ይዞት ይወድቃል። ልብ በሉ። አዳኞቹ ይመጡና አዳምን እንዲህ ይሉታል፣ ዕፀ በለስ ብትበላ ፍሬውን ብትበላ አምላክ ትሆናለህ ይሉታል። ምን ትሆናለህ? አምላክ። እንዳይጠረጥር ምን ይቀቡታል? ጭቃ ይቀቡታል። እንዳይጠረጥር ምኞቱን ይቀቡታል። እንዳይጠረጥር መጎምጀትን ይቀቡታል። እንዳይጠረጥር ስልጣንን ይቀቡታል። አያችሁ፣ በዚህ ዓለም ያሉ ነገሮች የሚያሳሱትን እንዳንጠረጥር የምንፈልገውን ነገር ይቀቡታል። እንዳይታየ የተከረከረው እንዳይታየ፣ ሊወድቅ ያለው እንዳይታየ፣ የሚጥለን ነገር እንዳይታየ፣ የምንወድቅበት ነገር እንዳይታየ ለምኞታችን የሚቀቡት ነገር አለ። እዚህ ዓለም ላይ ያሉ አብዛኛው ነገር እኔና እናንተ የምንደገፈው ከዚህ ቤተክርስቲያን ውጭ ከመንፈሳዊነት ውጭ ከሃይማኖታችን ውጭ ያለ የተከረከረ ጭቃ ይተቀባል። ስንደገፈው ይዞ ይወድቃል። በጣም ብዙ ነገሮችን ተደግፈን ይዘው ይወድቃል። በሀገርም ደረጃ በዓለም አቀፍም ደረጃ የተደገፍናቸው ፕሮጀክቶች ብዙ ይዘው ይወድቃል። በጣም ብዙ ጭቃ የተቀቡ የተከረከሩ ሊቆረጡ የደረሱ ናቸው። ፋሽን እንደዛ፣ ቴክኖሎጂው እንደዛ፣ ዲጂታል የሚባለው ዓለም እንደዛ። ለመንፈሳዊነት ካልተጠቀምንበት፣ ሃይማኖት ለማስፋፋት ካልተጠቀምንበት፣ ወንጌል ለማስፋፋት ወንጌል ለመስማት ካልተጠቀምንበት የእግዚአብሔር ስልካችንን ተደግፈናል። በቃላችን የያዘው አድራሻ ሲጠፋ ይጠፋል። ይሄ ብቻም አይደለም። አካውንቶቻችንን ተማምነን ተደግፈናቸው በእነሱ ራሳችንን እንገልጣለን፣ ማስታወቂያዎቻችንን እንሰራለን፣ ቢዝነሶቻችንን እናስተዋውቃለን ብለን የተደገፍናቸው ነገሮች እነሱ ሀቅ ሲደረጉ ምን ይወጣናል? እንወድቃለን። በጣም ብዙ የተከረከሩ ጭቃ የተቀቡ ብዙ ነገሮች ነው። እዚህ ዓለም ላይ ያለው ወጣት የሚከተለው አብዛኛው ፕሮጀክት ለምሳሌ በፌሚኒዝም ሰበብ፣ በሴትነት ሰበብ፣ የሴቶችን መብት በማስከበር ሰበብ የሚደረጉ ብዙ ነገሮች አሉ። የተከረከሩ ናቸው፣ ጭቃ የተቀቡ ናቸው። ስትደግፏቸው ይዟቸው ይወድቃል። በጣም ብዙ የወጣቶቹ ሕይወት እየተበላሸ ያለው መደገፍ የሌለብንን ተደግፈን ነው። መደገፍ የሌለባችሁን ተደግፋችሁ ነው። መከተል የሌለባችሁን ተከትላችሁ ነው። እንኳን አይደለም እነዚህን ቀርቶ እኛን እንኳን ከተደገፋችሁ ትወድቃላችሁ። እኛ ሰዎችንና መምህራንን ብቻ ከተደገፋችሁ ትወድቃላችሁ። ሰዎችን ብቻ ከተደገፋችሁ ትወድቃላችሁ። የምትደገፉት እግዚአብሔርን ይሁን። እነማትወድቁ እርግጠኛ የሆነችሁበትን እሱ ብቻ ተደገፉ። የማይነቃነቅ የማይንሸራተት ያልተከረከረ ጭቃ የማይቀባ በየቦታው የምታገኙ ከነ ኃጢአታችን መሸከም የሚችል በየትኛውም ጊዜ እኛን መሸከም የሚችል ብርታ የምትኖሩበት ምንድን ነው? ሕይወት ያደረጋችሁት ምንድን ነው? የምትተማመኑበት ምንድን ነው? ያቀዳችሁት ምንድን ነው? ወደፊት አይጥለኝም ብላችሁ የተቀመጣችሁበት የተመረኮዛችሁት የተደገፋችሁት ምንድን ነው? እሱን ስታዩ ነው መጽናት የምትችሉት፣ መኖር የምትችሉት፣ ያለ ነው መንቃት የምትችሉት። በጣም ብዙ ነገሮች እንደዛ ናቸው። ውበታችሁን ከተደገፋችሁ ትወድቃላችሁ። ውበት ከንቱ ነው፣ ደምግባትም እንዲህ ነው። እና በጣም ብዙ ተስፋ ያደረግናቸው ነገሮች አሉ። ሰዎች አይተው ሲያደንቁልን በቃ በእነዚህ ነገሮች መኖር ከቻለን ይሄ እኮ እንደዚህ ነው፣ እግዚአብሔር ይመስገን ይህን የሰጠኝ አምላክ፣ ለቴክኖሎጂ ምስጋና ይሁንና ለዚህ ምስጋና ይሁንና እያል የምንመጻደቅባቸው ነገሮች የተከረከሩ ግን ደግሞ ጭቃ የተቀቡ ናቸው። ከዚያ ስንደግፋቸው የሚጥሉ ናቸው። ከወደቀበት ሆኖ ጮኸ ዝሆን። ከወደቀበት ሆኖ ሲጮህ አበይት ነጊያት ታላላቆቹ ዝሆኖች ጩኸቱን ሰምተው ደርሰው መጥተው ማስነሳት አልሆነላቸውም። ከበው ጮሁ። አዳም ዕፀ በለስን በላ፣ ወደቀ። መነሳት አልሆነለትም። ከወደቀበት ሆኖ ጮኸ። መነሳት የማንችልባቸው ጊዜያት አሉ። እግዚአብሔር እንዲያነሳን ካልጠየቅን በስተቀር፣ ወደ እግዚአብሔር ካልጮህን በስተቀር፣ ካለመንን በስተቀር፣ ካልጸለይን በስተቀር በካህናት አማካኝነት በቤተክርስቲያን አገልግሎት አማካኝነት እግዚአብሔርን በጀመርነው ታሪክ አንጨርስም። ብዙ
ብዙ የጀመርናቸው ነገሮች አንጨርስም። ለምን? ስልቾች። ስለዚህ ምን እናደርጋለን? ልብስ እንቀያየራለን፣ ፋሽን እንፈልጋለን። ስልካችን ይሰለቸናል፣ ሌላ ቤት ማድረግ እንፈልጋለን። መኪናችን ይሰለቸናል፣ ሌላ ሞዴል መቀየር እንፈልጋለን። ቤታችን ይሰለቸናል፣ ሌላ ቤት መስራት እንፈልጋለን። ሰፈር ይሰለቸናል፣ መቀየር እንፈልጋለን። ሌላው ቀርቶ ቤተክርስቲያን ይሰለቸናል፣ መቀየር እንፈልጋለን። ጥሩ ህንፃ የሚያምር ያለበት፣ የመኪና ማቆሚያ ብዙ ያለበት፣ አረንጓዴ ያለበት እንፈልጋለን። ከዛ እነዚህ ነገሮች ወዴት ተጋቡ? ወደ ወንጌል መጡና ሰዎችን ከሰው እያወዳደረን እያመነዘረን እንቀጥላለን። የሚመቸኝ ገሌ ካልሆነ አልሄድም ማለት እንጀምራለን። አይምሯችን አያችሁ በእግዚአብሔር ቃል ላይ እያመነዘረ ይቀጥላል። ብዙ የወደቅንባቸው ነገሮች አሉ። ልባችን፣ ሰውነታችን፣ ህሊናችን፣ አይምሯችን የገዘፈባቸው፣ መታዘዝ ያልቻልንባቸው፣ መለወጥ ያልቻልናቸው፣ መቀየር ያልቻልናቸው በጣም ብዙ ነገሮች አሉ። ምኖች ስለሆነ ነው እንደዚህ ሆኖ ቢባል ደጋፊዎች ነን እንጂ ተሳታፊዎች አይደለም። ደጋፊ ማለት ውጤት መቀየር የማይችል ማለት ነው። ለምሳሌ ኳስ ጨዋታ እልፍ ጊዜ ልትደግፉ ትችላላችሁ። ነገር ግን ውጤቱን መቀየር የምትችሉት ተጫዋች ከሆናችሁ ብቻ ነው። ውጤቱ ያለው ዳኞቹ ካርድ ላይ፣ ውሳኔ ላይ እና የተጫዋቾቹ እግር ላይ፣ ኳሱ ላይ ያለው ውጤቱን መቀየር የሚቻለው ስታዲየም በመግባት ሜዳ ላይ በመሆን በመጫወት በመንጫጫት ውጤት አይቀየርም። በጣም ብዙ ነገሮቻችን ከተመለከታችሁ እንዳልኳችሁ እናንተን ለማለት አይደለም። እንዳጠቃላይ ስናይ ብዙ ተሰብስበን በዓላትን እናከብራለን። ለምን ውጤት መቀየር ያልቻሉ ቢባል ደጋፊዎች። የምን ደጋፊዎች? የበዓሉ ደጋፊዎች። የምኑ ደጋፊዎች? የትምህርቱ ደጋፊዎች። የምኑ ደጋፊዎች? የበዓላቱ ደጋፊዎች። የምኑ ደጋፊዎች? የዝግጅቱ ደጋፊዎች። ግን ተሳታፊዎች አይደለም። እንደግፋለን፣ አንሳተፍም። ስለዚህ ውጤቱ አይቀየርም። ከዛ የሆነ ቁጥር ለዜሮ እየተመራን እንቀጥላለን። ለዜሮ እየተመራ በዓል እናከብራለን፣ ስጋው ደግሞ የለም። በዓል እናከብራለን፣ ንስሐ መግባት የለም። በዓል እናከብራለን፣ መለወጥ የለም። በዓል እናከብራለን፣ ቂሙን አልተውም። በዓል እናከብራለን፣ በቀል አልተውም። በዓል እናከብራለን፣ ከመካፋፈል አልወጣም። በዓል እናከብራለን፣ ከሆነ ኃጢአት ከሆነ ልማድ መውጣት አልቻለም። በዓል እናከብራለን፣ ተመልሰን እንጨፍራለን፣ ተመልሰን እንበላለን፣ ያለ መጠን እንጠግባለን፣ ያለ መጠን እንጨፍራለን። መሬቲቱ እስክትንቀጠቀጥ ድረስ እንረግጣታለን፣ እስክትጮህ ድረስ፣ እስክትከሰን ድረስ። ለዚህ እያልን ስንቀጥል በጣም ከባድ ነገሮች ይመጣሉ እና የተከበራቸው የእግዚአብሔር ልጆች የወደቅንበትን እንኳን ማወቅ ያስፈልጋል። የሚታጠፍና የሚዘረጋ ሰውነት ያስፈልጋል። ዝሆኑ ከወደቀበት ሆኖ ይጮሃል። አዳም ከወደቀበት ሆኖ ጮኸ። ዕፀ በለስን ከበላ በኋላ ወደቀ። ገሃነም ወርዶ ሲኦል ወርዶ አምላክን ለመነ። እባክህ አድነኛል። በልጆቹ አማካኝነት እግዚአብሔር ለመነ። ከዚያ አበይት ነቢያት ጩኸቱን ሰምተው መጡ። ነቢያት መጡ። አበይት ነቢያት መጡ። ታላላቆቹ ነቢያት መጡ። ካህናት መጡ። ጩኸቱን ሰምተው ከበውት ጮኹ። ከበውት ምን አደረጉ? ጮኹ። ማስነሳት ግን አልሆነላቸው። ማስነሳት አልቻሉም። ምክንያቱም እንደነሱ ወርቻቸው የጸና ነው። አይታጠፍም፣ አይዘርግም። አካላቸው አይታዘዝም፣ እግራቸው አይታዘዝም። ስለዚህ ማስነሳት ስላልሆነላቸው እነሱም ጮኹ። በቃ ቢያንስ አብሮ መጮህ አንድ ትልቅ ነገር ነው። በጣም አደገኛው ነገር ምን እንደሆነ ታውቃላችሁ? አብሮ አለመጮህ፣ አብሮ ስለ ኃጢአት አለመጮህ። እነሱ ናቸው እንጂ እኮ እኔ እኮ ኃጢአት አልሰራውም ብሎ ራስን ነፃ አድርጎ ያኛው ሰው ሲጮህ አብሮ አለመጮህ በጣም ከባድ ነገር። ለምሳሌ ኢትዮጵያ ውስጥ ጫፍ እስከ ጫፍ በሚሰራው ኃጢአት ማናችንም ይመለከታል። ማናችን ለምሳሌ የሆነ ጫፍ ላይ ኢትዮጵያ የሀገሪቱ የሆነ ጫፍ ላይ ሰው ከተገደለ እኛን ይመለከታል። ሰው ከተሰቀለ እዚህ እኛን ይመለከታል። ለምን? እንደ ኢትዮጵያ እንደ ሀገር ኃጢአት ሰርተናል ብሎ አብሮ መጮህ ያስፈልጋል። አብሮ መጮህ ያስፈልጋል። እና ከበው ጮህ። ከዚያ ውርዙ ነገ መጣ፣ ወጣቱ ዝሆን መጣ። ወርቹ ያልጸና ነውና አይታጠፍም፣ ይታጠፋል፣ ይዘረጋል። ስለዚህ በርከክ ብሎ ታላቁን ዝሆን ከወደቀበት አነሳው። አበይት ነቢያት፣ ካህናት ምሳሌ ናቸው። ወጣቱ ዝሆን የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። እነሱ ማስነሳት እንዳልሆነላቸው ከበውት እንደጮሁ ነቢያት፣ ካህናት አዳምን ማዳን አልቻሉ። ማንን ማዳን አልቻሉ? ነቢያት፣ ካህናት መስዋዕት አቀረቡ፣ ስብ አጤሱ፣ ደም አፈሰሱ፣ በግ አረዱ፣ ጊደር አረዱ፣ መስዋዕት አቀረቡ። ግን አዳምን ማዳን አልቻሉ። እነሱም ከበውት ጮሁ፣ ና አድነን፣ ውረድ፣ ተወለድ፣ ተሰቀል፣ ሙት ብለው ከአዳም ጋር ጮሁ። የአዳሙ ጮህ ጮሁ፣
መርገመ ነፍስ ያለባቸው ናቸው። ወርቻቸው የጸና አይታጠፍም አይዘረጋም። እነሱ ራሳቸው መርገም ውስጥ ናቸው። እነሱ ራሳቸው ዕዳ ውስጥ ናቸው። እነሱ ራሳቸው ፍዳ ውስጥ ናቸው። እነሱ ራሳቸው ሟት ውስጥ ናቸው። ወርቻቸው የጸና ነው ማለት እነሱ ነው። ስለዚህ ማስነሳት አይሆንላቸው። ቢሞቱ ቢሰቀሉ ቢታረዱ በመጋዝ ቢተረተሩ በኩላብ ቢሰቀሉ በድንጋይ ቢደበደቡ ወደ አንበሳ ጉድጓድ ቢጣሉ በእሳት ቢቃጠሉ ምንም ቢሆኑ ቢንከራተቱ ወደፊት የሚመጣውን መናገር ብቻ እና ክርስቶስ እስኪመጣ ድረስ መጠበቅ ብቻ ነው እንጂ አዳም ማዳን አልቻለም። አበይት ነጊያት የሚባሉት እነሱ ናቸው። ትልልቅ ዝሆኖች የሚባሉት እነሱ ናቸው። ወርቻቸው የማይታጠፍ የማይዘረጋ የጸና የሚባሉት እነሱ ናቸው። መርገመ ሥጋ መርገመ ነፍስ ያለባቸው። ከዚያስ ክርስቶስ የእነሱን ጩኸት ሰምቶ 5500 ዘመን ሲፈጸም ወደዚህ መጣ። ወጣቱ ዝሆን ወርቹ ያልጸና ነው። ወጣቱ ዝሆን የሚታጠፍ ነው፣ የሚዘረጋ ነው፣ እንደፈለገ የሚያዘብን ነው። ፍሌክሰብል ነው ብያቸዋለሁ። ይታጠፍለታል፣ ይዘረጋለታል። ከዚያ በርከክ አለ፣ ዝቅ አለ። እግሩን ከእግሩ እንዲያውን ከእንዲያው ኩምቢውን ከኩምቢው አግብቶ አፈፍ አድርጎ ታላቁን ዝሆን አስነሳው። ክርስቶስ ወደዚህ ምድር መጣ። የአዳምን ሥጋ የአዳምን ነፍስ ተዋሃደ። በባህሪው ገባ። በርከክ ብሎ ዝቅ ብሎ አዳምን ከወደቀበት አነሳው። ክብርና ምስጋና ለአምላካችን ይሁን። ወጣቱ ዝሆን ወርቹ የጸና ነው። ይታጠፋል፣ ይዘረጋል። ምን ማለት ነው? መርገመ ነፍስ የለበትም። ምን ማለት ነው? ኃጢአት የለበትም። ምን ማለት ነው? ነውር የለበትም። ከዚያ በዝሆኑ እግሩን ከእግሩ እንዲያውን ከእንዲሁ ኩምቢውን ከኩምቢው አግብቶ አፈፍ አድርጎ አስነሳው ማለት ምን ማለት ነው ቢባል ክርስቶስ ከኃጢአት በቀር ከምን በቀር ከኃጢአት በቀር እኛ በተፈረደብን መከራ ሁሉ ገባ። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ይተረጉማል። ወወአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተ ባቲ አመከረነ ጸላኢ። ጌታችን ጠላት በፈተነበት ቦታ በፈተነን መከራ ሁሉ ገባ። በቦታችን እኛ ልንገባበት በሚገባ ነገር ሁሉ ገባ ይላል። ቅዱስ ጳውሎስ ደግሞ ይህንን ምዕራፍ 4 ላይ ወብነ ሊቀ ካህናት ይላል። በሰማያት ያለፈ ሊቀ ካህናት አለ ይልና ምኩር ይላል። በሁሉ ይላል። በሁሉ የተፈተነ ይላል። እስኪ በሉ በሁሉ በሉ የተፈተነ። በስንቱ የተፈተነ? ከምን በቀር? ከምን በቀር? ከኃጢአት በቀር በሁሉ የተፈተነ። አያችሁ፣ ክርስቶስ ስለ ረሃብ አይደለም የሚያውቀው፣ ረሃብን ራሱ ያውቀዋል። ስለ ሞት አይደለም የሚያውቀው ክርስቶስ፣ መረጃ አይደለም ያለው፣ ሞትን ያውቀዋል። ሞቶ ያውቀዋል፣ አሸንፎ ያውቀዋል፣ ድል አድርጎ ያውቀዋል። ስለ መቃብር አይደለም የሚያውቀው፣ መቃብር ገብቶ ያውቀዋል። እኔ ስለ ግርፋት ተራኪ ነኝ፣ ግርፋት ምን እንደሚመስል አላውቅም። ክርስቶስ ግን ስለ ግርፋት አይደለም የሚያውቀው፣ ተገርፎ ነው የሚያውቀው። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ 6666 ጊዜ ተገርፎ ነው የሚያውቀው። መረጃ አይደለም ያለው፣ ስለ ድካማችን እውቀት አይደለም ያለው፣ ሆኖ ነው የሚያውቀው። ደክሞ ነው የሚያውቀው፣ ተጎሳቁሎ ነው የሚያውቀው፣ ተዋርዶ ነው የሚያውቀው፣ ተራቁቶ ነው የሚያውቀው፣ ተወግቶ ቆስሎ ደምቶ ነው የሚያውቀው፣ እየደቀቀ ነው የሚያውቀው፣ እየቃተተ ነው የሚያውቀው፣ ሆኖ ነው የሚያውቀው፣ አልፎበት ነው የሚያውቀው። አንድን መከራ፣ የትኛውም ስደት፣ የትኛውም ስቃይ ክርስቶስ ያልሆነው እኔና እናንተ የሆነው አንድም ነገር የለም። በምንም በፍጹም ምንም ይሆን በሁሉ የተፈተነው ቢለው እሱ። ወጣቱ ዝሆን መጣና እንዲያውን ከእንቢያው አስገባ፣ ኩምቢውን ከኩምቢያው እግሩን ከእግሩ አስገባ። በርከክ ብሎ ዝቅ ብሎ ከወደቀበት አነሳው። ክርስቶስ መጣ፣ እስከታች ድረስ ወረደ። ነጽርኬ ይላል ቅዱስ ዮሐንስ አፈወርቅ ሲናገር፣ መጠነ ርህቀት ዘሃሎ ታሕተ ምድር እስከ ጠፈረ ሰማይ ይላል። ከሰማይ ጠፈር ጀምሮ እስከ እንጦርጦስ ድረስ ያለውን ርቀት ተመልከተው ይላል። ከየት እንዳነሳ ይላል፣ ከየት እንዳነሳ፣ ከየትኛው ዝቅታ እንዳወጣ፣ ከየትኛው ሐዘን፣ ከየትኛው ጉድጓድ፣ ከየትኛው መከራ እንዳወጣኸው አጎንብሰህ አቀርቅረህ ተመልከተው። ከዛ ቀና በል ወደ ሰማይ እስከ የት ድረስ እንደወሰደ ስጋ ሰውነት አካል በኪሩቤል ጀርባ በጽርሐ አርያም አለ ይላል ቅዱስ ዮሐንስ አፈወርቅ። ክብርና ምስጋና ለአምላካችን ይሁን። ተመልከቱ፣ ከፍታችሁን እዩት። ወጣቱ ዝሆን፣ በወጣቱ ዝሆን የተመሰለው ጌታ፣ ውርዝው ነጌ የሚባለው ጎልማሳው ልጅ እግር ዝሆን የሚባለው ጌታ ከየት ትቢያ፣ ከየትኛው መቃብር፣ ከየትኛው ሐዘን፣ ከየትኛው ጉድጓድ እንዳነሳ ተመልከት። ይሄ ትዝ ይበልህ። ምንም ነገር ስትሆን ስትወድቅ ትዝ ይበልህ፣ ተመለስ። በኃጢአት ውስጥ ስትሆን ትዝ ይበልህ፣ ተመለስ። ሱስ ውስጥ ስትሆን ትዝ ይበልህ፣ ተመለስ። የጌታ መቃተት ትዝ ይበልህ፣ ና ዋጋ የተከፈለልሃል። እሱን ንገረው ለጓደኛ፣ ንገሪያት ለጓደኛች። ወጣቱ ዝሆን እንዴት ከየት እንዳነሳ
ይህን ነው ዘዚህ አነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ። ዝቅታው እስከምን ድረስ ነው የሚባል? እስከ ሞት ድረስ። ሞት የሚነገር አይደለም። ሞት ፊክሽን ነው የሚመስለው፣ ስንናገረው ልብ ወለድ ነው የሚመስለው። ነገር ግን ክርስቶስ እስከ ሞታችን ድረስ እስከ መቃብራችን ድረስ ከዚያ በነፍስ እስከ ሲኦል ድረስ ተጉዟል። ከዛ ከሞቱ ሕይወት ተገኘ። ከሞቱ ምን ተገኘ? በጣም ብዙ ነገሮች የሚገኙት ከዝቅተኛ ነገር ከሚመስል እየጨረስኩ ነው። ከድካም ኃይል ይገኛል። ከድካም ኃይል ይገኛል። ከድካም ምን ይገኛል? ኃይል ይገኛል። ከጨለማ ብርሃን ይገኛል። ይህን ታውቃላችሁ? ብርሃን የጨለማ ልጅ ነው። ያ ማለት ጨለማ ባይኖር ኖሮ የብርሃን መኖር ምን የለውም? ትርጉም የለውም። ለምሳሌ እነዚህ ፋውዛዎች ቀን ብታበሯቸው ፀሐይ ላይ ምንም ትርጉም የላቸው። ትርጉም እንዲኖራቸው ጨለማ ላይ መታየት አለባቸው። ከዋክብት የሚታዩት በጨለማ ብቻ ነው። ጨረቃ የምትታየው ፀሐይ ከሌለች ብቻ ነው የምታበራው። በጣም ብዙ ነገሮች ትርጉም የሚኖራቸው የሆነ ነገር ተቃራኒ ነገር ካለ ከዛ አንጻር ነው። ብርሃን የጨለማ ልጅ ነው። ከድካም ኃይል ከሞት ትንሣኤ ተገኝቶ፣ ከሞት ሕይወት ተገኝቶ፣ ከመቃብር ትንሣኤ ተገኝቶ፣ ከመቃብር ሕይወት ተገኝቶ ክርስቶስ ልክ ሲደክም ከድካሙ ቤተክርስቲያን ተገኘች። ክብርና ምስጋና ለአምላካችን ይሁን። ከድካሙ ቤተክርስቲያን ልክ ሲሞት ጎኑን ይወጋል። ልክ ሲሞት ለንጊኖስ መጥቶ ጎኑን በጦር ይወጋል። ከጎኑ ሁለት ነገሮች ይወጣሉ፣ ደምና ምን? ውሃ ይወጣል። ከደሙ እኛ እንወለዳለን፣ ከውሃው እኛ እንወለዳለን። ከደሙ ቤተክርስቲያን ትወለዳለች፣ ከውሃው ቤተክርስቲያን ትገኛለች። ውሃው እንጠመቅበታለን፣ ደሙ እንነጻበታለን፣ እንኖርበታለን፣ የዘላለም ሕይወት እናገኝበታለን። ይሄ ሕይወት እንዲገኝ ክርስቶስ መሞት አለበት። የእኛ ሞት ሲወስደው እኛ የእሱን ሕይወት አስደናቂ የሆነ ቅብብሎች የተፈጸመው በዕለተ ዓርብ እንደገና የተሰራ ነው። በዚህ ፕሮሰስ በዚህ ሂደት ዞር ተደርጎ ከዛ ነው ወደ ኢነርጂ የሚቀየረው ሙቶ ኃይል ምንናገርበት ምንኖርበት ምን ተነፍሰው ያ ኃይል እንደሱ ነው። ከሞት ሕይወት ይገኛል። የእኛን ሞት ወሰደ፣ የእሱን ሕይወት ለማን ሰጠ? ለእኛ ሰጠ። እሱ ደከመ፣ ለእኛ ምን ሰጠ? ኃይል ሰጠ። እሱ ቆሰለ፣ እሱ ተወጋ፣ ለእኛ ፈውስን ሰጠ፣ ሕይወትን ሰጠ። ክብርና ምስጋና ለስሙ አጠራሩ ይሁን። ይሄ ዕለተ ዓርብ የሚታሰበው ክርስቶስ ለእኛ ሕይወት የሰጠበት ስለሆነ ወጣቱ ዝሆን ብለን እንጠራዋለን። ይሄ ወጣቱ ዝሆን ወርቹ ያልጸና የሚታቅፍ የሚዘረጋ እንደሆነ ክርስቶስን መርገመ ሥጋ መርገመ ነፍስ የሌለበት ሆኖ ያ ወጣት ዝሆን ታላቁን ዝሆን ከወደቀበት እንዳነሳው ክርስቶስም ወደዚህ ምድር መጥቶ አዳምን አንስቶ የሞተውን አዳምን ሕይወት ሰጥቶት የእኛን ሞት ቀብሮ ለዘላለም የተነሳበትን የምናስብበት ነው። አምላካችን እግዚአብሔር ለሁላችንም ጸጋን በረከትን የዘላለም ሕይወትን